የሚታየውን ባንመለከት የሚታየውማ እውነት ነው ተስፋ አስቆርጣ የሚታየውማ እውነት ነው ሲባጓ ሳንቃል ብዙ ወጣቶች እኮ ተስፋ ቆረጡበት ለምን የሚታየውን ብቻ ስለሚያዩ ተስፋ ዛጋ ሚቆም ያበቃ ስለሚመስላቸው በምድር ተስፋ ቢቆረጥ በእግዚአብሔር ተስፋ ይቆረጣል እይታችን ነው የቅዱስ ኢዮብን እይታና የሚስቱን እይታ ተመልከቱ ሚስቱ የኢዮብን የባሏን ቁስሎች ብቻ ነው የምታየው ቁስሎቹን ብቻ ልጆቿን ማጣቷን ብቻ የንብረቷን መጉደል ብቻ ነው የምታየው በቃ ኪስህን ብቻ ካየ ተስፋ ትቆርጣለህ ያጣውን ነገር ብቻ ከቆጠርክ ጸሎት ታቋርጣለህ የጎደለብህን ነገር ብቻ የምትደምር ከሆነ ለቤተ ክርስቲያን ለቅዱስ እግዚአብሔር ጀርባን ትሰጣለህ ጥለው የሄዱትን ሰዎች ብቻ የምታይ ከሆነ ልዑል እግዚአብሔርን ትሳደባለህ ታማለህ እይታ ነው የሚወስነው ከጎደለ ይልቅ የበዛብህን ማየት ስትችል ግን ከጠፋው ነገር በላይ የጠፋውን እጥፍ አድርጎ ሊሰጥ የሚችለውን አምላክ ማየት ስትችል ግን ያን ጊዜ ማመስገን ትችል በኢዮብና በሚስቱ መካከል የነበረው እይታቸው ብቻ ነው ኦርቶዶክሳውያን ምንድነው እይታችን በሚፍለቀለቀው ነገር ውስጥ እግዚአብሔር ያወጣናል መኖር በመሙላት ብቻ አይደለም በመጉደል ውስጥም ያኖረናል በመራብ ውስጥ ያጠግበናል በሽንፍርና በነፋሳት በውርጮች መካከል ያሞቀናል ብለን እናምናለን እንደዚህ ነው ያመኑት እኮ አባቶቻችን ያመናኒ እንደጻፈው የረሃብ ጠኔ በገረፈኝ ጊዜ ይላል ስሙን እየጠራው ጸሎት እየጸለይኩ እጠግብ ነበር ይላል ረሃብ ምንም አይወርባቸውም ውርጩና ወሽንፍሩ በገረፈኝ ጊዜ የጸሎት የሙቀት ቀስ ያለ ያሞቀኝ ነበር ይላል በረሃ ውስጥ ሳንበላም ያኖረን አንድ ቀን በበላ ነው 40 ዓመት የሚያቆየ አንድ ቀን በጠጡት ብዙ ዘመን የሚያሻግር ከሆነ መብልና መጠጥ ላንተ ጥያቄ ለእግዚአብሔር ምኑ ነው አየኸው ኢዮብን እይታውን ተመልከት ቁስሎቹን አይደለም ያየው የልጆቹን ጉድለት አይደለም ያየው የቤቱን ሙላት መግደል አይደለም የቆጠረው የሰጠኝ እግዚአብሔር ቀድሞውንም የሰጠኝ እግዚአብሔር አሁንም